እንዴት አመሻችሁ? ብሩክ ላንተ መልእክት ላስተላልፍ ነው። እስከ ዛሬ ብዙ ቪዲዮ በእናንተ ዙሪያ ሰርቻለሁ ልጄ። አሁን ደግሞ ጥሩ ነገር እያለህ አሁን ደግሞ አልቀበልም ይቅርታ የምትለው አማርኛ ምንድነው ልጄ? ይቅርታ ጠየቀች በቃ። ለምንድነው ደግሞ አሁን አንተ ተራህን ደግሞ አልፈልግም የምትለው? አገናዝባ ከስተቷ ተምራ ከተመለሰች ጋሽዬስ ለምን ይለፋል? እሙሽም እፈልጋለሁ ጋሽዬም ብላለች ካሁን በፊት። ስለዚህ ለምንድነው ሰላም የማትፈጥሩት ልጆቼ? ምክንያቱም ብዙ ለፍታችኋል። ይህ ሁሉ የምትንበሻበሸው አብራችሁ ሰርታችሁ ነው፣ እግዚአብሔር ፈቅዶላችሁ። ቀጣዩን ደግሞ እኮ እጣ ክፍል እኮ እግዚአብሔር ያቀናጃል። እጣ ክፍልህ ነች፣ እጣ ክፍልህ ነችና እንዳታልፍብህ ነግሬሃለሁ ልጄ። ተመከር ተዘከር። እንግዲህ ደግሞ አሁን በቃ ከሰዓታል ቤት ሰርተህ ሰጥተሃታል። አሁን ደግሞ እሱ ለኔ ጥሩ እየሰራ እኔ አጥፍቻለሁ ብላ ይቅርታ ጠየቀች። ይቅርታን እቀበላለሁ አለችህ። ምክንያት ፈልጎ መሸሽ ምንድነው? ቆይ ከማን ጋር ልትሰራ ነው? እንደ አይኔ የሚሆንልህ አለ እንዴ? ተው እንጂ። የሁሉ ጓደኛ የሁሉ ነገር የመጣው እኮ እንደፈለግ ለስጦታ የበቃው ከስር ጀምሮ አንተም መስክረሃል። ከአይን ጋር ሰርታ ነው። አሁንም አብራችሁ ሰርታችሁ ነው እንጂ ግማሹ ኦዲየንስህ እየተቀየመ ግማሹ እየተደሰተ እድገት ሊኖር አይችልም። ኦዲየንስም እኮ የሰጠውን ይከለክላል። ነገ ማበረታታቱን ይተዋል። ጆሮ መስጠቱን ይቀንሳል። እንደነበር አይኖርም የሰው ልጅ። ስለዚህ ወረት ይጥላል። ይህንን አስብ፣ አገናዝብ። እኔ ሌላ ነገር ክፉ አልናገርም። አንድ ላይ እንድትሆኑ ምኞቴ ነው። ተጀምሮ እስከሚጨረስ ድረስ በጸሎት በልመና በግሳጼ እያናገርኳችሁ ነው። እግዚአብሔር ልቦና ይስጥህ። እሷ ልቦናዋን እንደመለሰ አንተንም ደግሞ ልቦናዋን ይመልሰው። እግዚአብሔር ያቀናጀውን ሰው ምንም ማድረግ አይችልምና እህል ውሃ ካላችሁ ማንም አይለያችሁም። ግን አይርፈድባችሁ። በመሃላችሁ ብዙ ሰው እንዳይገባ ተከላከሉ ባካችሁ። ይበቃችኋል። ማንም እጁን እየከተተ ህይወታችሁ ውስጥ እንዲጫወት አትፍቀዱ። ቃሌን እንደምትሰሙ አመሰግናለሁ ልጄ።